አንድ ቀይ ስር ብቻ ተጠቅማችሁ ምን ልታዘጋጁ ትችላላችሁ? እስቲ ኮሜንት ላይ ጻፉልኝ። እኔ ዛሬ ቀይ ስር ዳቦ ነው ማዘጋጀው። ቀይ ስሩን ከከታተፍኩኝ በኋላ ወደ መፈጭበት እቃ ላይ ገለብጠውና ዘይት፣ ቤኪንግ ፓውደር፣ ጨው፣ ስኳር፣ እንቁላል አርጌ በደንብ ስሙዚ እስኪሆን ፈጨዋለሁኝ። መላሙን ሜክ ሹር አርጉ። ከዛ 2 ካፕ ዱቄት አድርጌ ነፍቻ አዘጋጀዋለሁኝ ማለት ነው። እንደ ሻይ ማንኪያ የሚያክል እርሾ። ከዛ በኋላ ካዋሃርነው በኋላ የቀይ ስሩን ውህድ ጨምረን ማብካት ነው። ትንሽ ላላ ስላለ ግማሽ ካፕ ዱቄት ጨምሬበታለሁ በድጋሜ። በእጄ በደንብ ሽታ አርጌ አቦካውና ለ15 ደቂቃ ያክል ሙቀት ያለበት ቦታ አርጌ አሳርፈዋለሁኝ። እንደምታዩት እንዲቆንጆ ሆኖ በደንብ ተነስቶልኛል ወደ ላይ። ከዛ ቁርጥርጥ አርጌ ወደ 8 ቦታ የሚያክል ቅርጽ አስይዘዋለሁ። ኳስ ቅርጽ ያስያዝኩኝ ወደ ኦቨን ውስጥ ማስገባበት ፓትራ ላይ ደረድረዋለሁ ማለት ነው። አሁንም በድጋሜ ለ10 ደቂቃ ሙቀት ያለበት ቦታ ማርገን መልሰን እንዲነሳ እንተዋለን ማለት ነው። ኦቨን ውስጥ ከገባ ከበሰለ በኋላ ደግሞ እንደምታዩት እንደዚህ ቆንጆ ሆኖ ሬዲ ሆኖልኛል። ከላዩ ላይ የገበታ ቅቤኔ የቀባሁትኝ የቀለጠ ማለት ነው። ማሊክዬ በወተት ስለሆነ የሚወደው እኔ በወተት ነው ያዘጋጀሁለት። አብዛኛውን ጊዜ ደግሞ የቢትሩት ሬሲፒዎችን ስለምጠቀም በጣም ነው የሚወደው ማሊክ። አይ ቲንክ ከለሩ ይመስለኛል እንዲወደው ያደረገው። እናንተ ሞክሩት፣ ተወዱታላችሁ። ባይ